ምግብ ለስንት ሰው እንዳዘጋጀሁት ለስንት ሰው እንደሰራሁት ያወቀ ሰው ኮሜንት ላይ ይሸለማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀናን ዩቲዩብ ተከታዮች እንዴት ናችሁ? ደህና ናቸው ብያላችሁበት ሰላማችሁ ብዙ ተበለልኝ። ዛሬ የማሳያችሁ ካብሳ ነው እና ለቤት አዲስ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉኝ። አዲስ ነኝ አበረታቱኝ፣ አብረን እንስራ። እንግዲህ እንደምታዩት ሽንኩርቴን አዘጋጅቻለሁ፣ ግን ምንም አይመችም ማለት ነው። ወይ የሚቀርጻችሁ ሰው ከሌለ በጣም አስቸጋሪ ነው። ስልኩ አስር እየወደቅ እያስቸገረኝ ነው የምር እና ቪዲዮ ስሰራ ደግሞ እንዳይመጡብኝ ምናምን ሙሉ ለሙሉ ሁሉንም አላስገባውም። ከተፍኩ ይኸው የሆነ ሰዓት መጡብኝ መሰለኝ። ሲመጡብኝ ትቼው ስራዬን ሰራውኝ። ያን ሁሉ ከታተፌ እዚህ ጋር ምናምን ዘይት አግዬ እኔ መጀመሪያ ነው ዘይት ማግለው ማለት ነው። ዘይቱ ከጋለ በኋላ ነው ሽንኩርት ጨምረው እንደዛ ምናምን አድርጌ ምናምን ነገር ከዛ ወጡ። ሲወጡ ደግሞ ጀመርኩት አንድ ላይ እንዳይመጡብኝ ብዬ አንድ ላይ ነው የምከተው ማለት ነው። እኔ ብቻ ይሰራና ለቪዲዮ ብዬ ስሰራ አያምጣው ነው ያራሩጠዋለሁ ማለት ነው። እንዳይመጡብኝ ብዬ እኮ ነው። አራላ ከዚህ ጭንቅ ገላግለን ዱአ አድርጉ እና እንደነገርኳችሁ በርቱ፣ ጠንክሩ። አዳዲሶች 50 ያልገባችሁ 1000 ያልገባችሁ ምን የሆናችሁ ልጆች ጠንክሩ፣ አብረን እንስራ። ትላንትና የሰራሁት ቪዲዮ ከወደዳችሁት ማለትም ቪዲዮ ወደ ኋላ መለስ ብላችሁ እዩ። እርስ በራሳችን እንመካከር እና ክኖር ጨመርኩኝ። ቅመማ ቅመም ጨምራለሁ። ብዙም አልጨምርም። እኛ ጋር ብዙም ቅመማ ቅመም አይወዱም ማለት ነው። እስቲ ሙያዬን እናየዋለን። እስቲ አሪፍ ሰራለሁ ማለት እስቲ ሙያ ካለኝ አዎ ቆንጆ ነው ያምራል በሉኝ። እስቲ ኮሜንት ላይ ንገሩኝ። እኔ በነገራችን ላይ እንትን የኢትዮጵያና ምግብና የዚህ ምግብ ልዩነት አለው። ይሄ ሰልሳ እንዴት እንደምጠላው ግን አንድ ነው ጨመረው እና ይለያያል። ምግቡ ምናምን ራሱ ይለያያል ማለት ነው። እዚህ ሀገር ምናምን ጣብሳችሁ ምን ብላችሁ ከዛ በላይ ላይ ውሃ ጨምራችሁ አንድ ላይ ነው እንትን የምትሉት ማለት ነው። ከዛ ጣዕሙን ራሱ ምን እንጃ የሚያጠፋው ነው የሚመስለኝ ውሃ ሲጨመርበት አንድ ላይ ስለሚከላለስ ነው ስለሚከሳሰል ነው። አማርኛው ራሱ ጠፋብኝ እኮ ከእናንተ ሳወራ እና ድጃጁን መች ነው ጨመርኩት? መች እንደጨመርኩት ራሱ አላውቅም። እኔ ያኛው ነገር ማለት በጣም ነው የምጠላው፣ ግን ሴቷ በጣም ስለምትወደው አትጣዩ ትለኛለች። እግሩ ደረሰች የኔ ሽሮ ዶሮ ሽሮ ነበር እንደዚህ በቃ ቶሎ የሚደርስልኝ። በኋላ ግን ራሱ እያሳቀኝ ነው ማለት ነው። በመሀል ሰዎች ሲመጡብኝ እኮ ነው ውሃም ስጨምር አንዳንድ ነገር ሳረግ የማላሳያችሁ ማለት ነው። በቃ በመሀል 10 ነው በቃ ማድ ቤት ምን እንዳስቀመጡ 10 ጊዜ ነው ገብተው የሚወጡት። እንግዲህ ከይራ አድርገው ባላ አያምርም፣ ግን ወላሂ ሲበላ እንዴት እንደሚጣፍጥ እንደዚህ ምንም አያምርም። እንደዚህ ምንም አያምርም። ሲበላ ግን ሲጣፍጥ ኢንሻአላህ አንድ ቀን ለሁላችሁም ሰርቼ ነው ማበላችሁ በአላህ ፍቃድ። በተለይ ጓደኞቼ እናንተን ታገለበጠች ሳህን ላይ አሁን ትካፈላለች። ለ3 ነው ለ4 ነው የምትካፈለው፣ ግን መጨረሻ ላይ እንደነገርኳችሁ ለተወሰኑ ሰዎች እንትን አድርጌያለሁ። ያው ጓደኞቼ ይመጣሉ። ጓደኞቼ ደግሞ ዛሬ ሊመጡ ነው እኔ ጋር። ለነሱ አሲር ሰራውኝ። አሲር ሰርቼ ይመጣሉ። ለነሱ ሲጀመር ያኛው ምግብ ለነሱ ነው፣ ይሄኛው ምግብ ለነሱ ነው ማዘጋጀው። እና ግን ለስንት ነው የምንበላው? እሱን ካወቃችሁ እሱን ከገመታችሁ በቃ እናንተ ማለት ንያችሁ ለፈለጋችሁት በኢትዮጵያ 1000 ብር ቃሌ ነው። 1000 ብር በትክክል ገምታችሁ ኮሜንት ላይ ሊያስቀመጣችሁልኝ ልጆች ለአንድ ሰው ቀድሞ ኮሜንት ላረገልኝ ለአንድ ሰው 1000 ብር ኢትዮጵያ 1000 ብር በአቅሜ ማለት ነው 1000 ብር እኔ የሚቀራ ነገር ከሆነ 1 ወር ከፍልለታለሁ። ለኔ ብጤ መስጣት